ተማማሾች ሆነው ወደ ስደት መጥተው አንዷ የአንዷን ሞት ስትሰማ አንዷ እህት የአንዷን እህቷን ሞት ስትሰማ ወለተ ለመናገር እንደዚህ ልብ የሚሰበር ነገር አለ ብዬ አላስብም። ለኛ ለመዳም ቀሞች የሚቆምልን ሰው ጠበቃ የሚሆንልን ለኛ የሚያወራልን ለኛ የሚናገርልን ሰው ብቻ አላህ ያምጣልን። ወላሂ ነው የምለው። እስቲ ይሄን ቪዲዮ አዳምጡት። ሰላም ወንድሞችና እህቶች እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ትላንትና በአፋን ኦሮሞ ሰርቼ ምንም ብዙ ሰው ጋር አልደረሰልኝም። ዛሬ ደግሞ አማርኛ ብዙም አልችልም፣ ግን እንድትረዱኝ ስለፈለኩኝ ነው። ትረዱኛላችሁ ብዬ አስባለሁ። ክርስቲያኖቹ በእግዚአብሔር፣ ሙስሊሞቹ ደግሞ በአላህ እንድትተባበሩኝ እጠይቃቸዋለሁ። ሰው መርዳት የሚችሉ ሰዎች ጋር እነ ሀቢባ፣ እነ ሳራ፣ እነ መሲ በረጅስቶን እንዲሁም እነ ሙባረክ ሙሰማ ሰው መርዳት የሚችሉ ሰዎች ጋር እንድታደርሱልኝ ሼር፣ ኮፕሊንግ፣ ሪፖስት፣ ዲዩት እያደረጋችሁ እንድታደርሱልኝ እጠይቃችኋለሁ። እሱስ ምንድነው? ፎቶ ላይ የሚታዩት እህታችን ደሜ ከበዳ ትባላለች። ተወልዳ ያደገችው ምዕራብ ሸዋ እልፈታ ወረዳ ነው። እንደ ማንኛውም ሰው ሰርቼ ለወጣለሁ ብላ ወደ ሳውዲ የዛሬ 6 ወር ተሰዳ ነበር። ግን እዛ እንደደረሰች መዳሟ በጣም ክፉና ጨካኝ ስትሆን በጣም ትደበድባታለች፣ በጣም ታሰቃያታለች። ደሞዛንም የ6 ወር አልተሰጠቻትም። ልጅቷ ደግሞ አባትና እናት የላትም፣ ግን እህት አላት። እህቷም በስደት ሀገር ነው ያለችው፣ እሷም ጆርዳን ነው ያላት። አንዳንዴ ስልኳንም ቀምታታለች። አንዳንዴ ደውላ ለእህቷ በመዳሟ ስልክ አንዳንዴ ደውላ መዳሜ በጣም ክፉ ናት፣ ትደበድበኛለች፣ በጣም ታሰቃያኛለች፣ ለሊት ተነስታ ትመታኛለች፣ መሞቴ አይቀርም ዘንድሮ እኔ እሞታለሁ ምናምን ብላ ለእህቷ ትናገራለች። እህቷ ደግሞ ለቢሮ ስትደውል ቢሮ ለመዳሟ ሲደውሏት ጊዜ ኧረ እኔ ሰጥቻታለሁ ምናምን ብላ ትንሽዬ ቪዲዮ እንደወሰደች አርግታ ምናምን አሰርታ ለቢሮ ትለካለች። ቢሮ ደግሞ ለእህቷ ይልካሉ። ሲልኩ ጊዜ ደግሞ ተመልሳ እንዳትደውልልን እህትሽ ምናምን ብሎ ለልጅቷ አስጠነቀቋት። ልጅቷ ደውላ እንዳትደውልኝ ካሁን በኋላ ከደወልሽ እንገልሻለን፣ ገድዬሽ ቆሻሻ ውስጥ ነው የምጥልሽ ብላኛለች ብላ ለእህቷ ነገረቻት። ከዛ በኋላ ልጅቷ አልደወለችላትም። የዛሬ 3 ሳምንት በፊት ማለት ነው። ከ3 ሳምንት በኋላ ደግሞ ሮብ ዕለት ደውላ መዳሟ እህትሽ ሞታለች ብላ መርዶ ነገረቻት። ይሄንን እንድታግዙን እንዴት ማግኘት እንደሚችል በጣም 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 ታሳዝናለች። እህቷን እንድታግዙልኝ በእግዚአብሔርና በአላህ ስም ጠይቃችኋለሁ። ብዙም አማርኛ አልችልም። ሃይ ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ተመልሼ መጥቻለሁ። በጣም በሚያሳዝን ጉዳይ ነው። ሰምታችኋታል እንግዲህ እቺ ልጅ ከ6 ወር በፊት ነው እዚህ ሳውዲ አረቢያ የመጣችው። ከዛ በኋላ የ6 ወር ደሞዝ አልሰጠቻትም። ከዛ በኋላ መዳሟ በጣም ትደበድባት ነበረ። በጣም ስቃይ፣ በጣም በጣም ከምላችሁ በላይ ታሰቃያት ነበረ። እና ከዛ በተረፈ ደግሞ እሷ ትግደላት ቀኗ ደርሶ ይሙት በማይታወቅ ነገር እህቷ ላይ ደውላ እህትሽ ሞታለች ብላ የነገረቻት መርዶ ማለት ነው። በጣም ነው የሚያሳዝነው ወላሂ። ብቻ አላህ ይጠብቀን፣ ሁላችንንም ስደት ላይ ያለን ልጆች አላህ ይጠብቀን። እና ከዛ በተረፈ ደግሞ ቀድር ሆኖ እንኳን ከሞቱ ሬሳችን እንኳን ወደ ሀገራችን እንዳይገባ የሚደረገው ነገር እውነት ለመናገር በጣም ነው የሚያሳዝነው። ግን ቢያንስ ከዛ ቤት ቢያስወጧት ወደ ሀገር ቢመልሷት ትኑርበት በሰላም ለእህቷ ትኑርላት። ልጅቷ እናትና አባት የላትም ብላለች። እናትና አባት የላትም፣ ቢያንስ ለእህትየዋ ትኑርላት። እነሱ ባይፈልጓት እኮ በጣም ብዙ የሚፈልጋት ሰው አለ። ይህን ያህል እንጃ ማለት በትክክል በቃችን ራሳችንን በምንችለው አቅም ይዘን ከዛ በተረፈ ደግሞ አላህ ነው የሚጠብቀን። ከዛ ካላህ በታች ግን ራሳችን ለራሳችን ያለ ነው ማለት ነው። በምንም ዙሪያ በምንም ጉዳይ ማለት ነው።
እና ወዶቼ ማሮቼ ፍቅሮቼ ለዚህ ዩቲዩብ አዲስ የሆናችሁ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ለሚመጡ ልጆች ሼር አድርጉላቸው፣ በጣም የሚጠቅማቸው ጉዳይ ስለሆነ እና ከዛ በተረፈ ደግሞ ሀሳባችሁን እናንተ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። እና ወዶቼ እኔ ግን አሁን ማለት የምፈልገው ነገር የዚህ ልጅ ሬሳ ወደ ሀገር እንዲገባ በተቻላችሁ አቅም ይህ ቪዲዮ ላይክ ሼር አድርጉና ለኤጀንሲዎች እንዲደርስ። ከዛ በተረፈ ደግሞ አዲስ ለሚመጡ ልጆች ሼር አድርጉላቸው። እኔ የምመክረው አዲስ ለሚመጡ ልጆች አንደኛ ነገር እውነት ነው። እኔም ተበድሬ የመጣሁት አሁን እዚህ አረብ ሀገር ስመጣ እኔም ብር ተበድሬ የመጣሁት ግን ብር ተበድረን የመጣ ነው። ቢያንስ ስልክ ቢኖራቸው ብዬ አስባለሁ። ወላሂ ስልክ ቢኖራቸው ቢያንስ አሁን 6 ወር ነው እዚህ ቲክቶክ ላይ ሀቢባ በጣም ብዙ ሰው እየረዳች ነው። ቢያንስ ለእሷ ሼር ለእሷ ብትነግራት አንደኛ ነገር ቢያንስ በቃ የሆነ መፍትሄ ታስቀምጥላት ነበር። የሆነ ነገር እሷ በጣም ብዙ ኤክስፒሪየንስ ስላላት የሆነ መፍትሄ ታስቀምጥላት ነበር። ካልሆነ ከኤጀንሲዎች ጋር ታገናኟት ነበር እንዲረዳት ማለት ነው። እና አሁን ዞሮ ዞሮ የሆነ ነገር ሆኗል። ግን አዲስ የምትመጡ ልጆች አንደኛ ነገር ስልክ ይዛችሁ ኑ። ሁለተኛ ነገር ደግሞ ልክ አለ አይደለ ወይ ትምህርት ጨርሰው ወይ ደግሞ 8 7 ምናምን ጨርሰው ልክ ከቤት ወጥተው አረብ ሀገር የሚመጡ ልጆች በጣም ነው ጉዳት የሚደርስባቸው ማለት ነው። ምክንያቱም ምንድነው ታውቃላችሁ የሆነ ነገር ደፍረው ማድረግ የሆነ ነገር ደፍረው መሞከርም አያውቁም። ወላሂ በጣም ብዙ ጥቅም አለው። በነገራችን ላይ ከቤት ወጥቶ አገራችን ላይ ሆኖ ከቤት ወጥቶ ወይ የሆነ ስራ መስራት ወይ የሆነ ነገር ማየት ወይ ከብዙ ሰው ጋር መገናኘት እንደዛ አይነት ነገሮች በጣም ብዙ ጥቅም አለው። ምክንያቱም አንደኛ ድፍረት ይሰጣቸዋል፣ ወላሂ ድፍረት ይሰጣቸዋል ማለት ነው። ከዛ በተረፈ ግን ስልክ በጣም ጠቃሚ ነገር ነው። በጣም ጠቃሚ ነገር ነው። ምክንያቱም በቃ ያጋጥማችሁን ነገር አሁን ከዛ በተረፈ ግን አዲስ የምትመጡ ልጆች ማለት ነው ስልክ ይዛችሁ ነው ስልክ ይዛችሁ መምጣት አለባችሁ። ግዴታ ነው ስልክ ይዘው ማምጣት ማለት ነው። ምክንያቱም ችግራችሁን ትናገራላችሁ። ችግራችሁን ሰው ያቀላችኋል። ምን እየሆናችሁ እንደሆነ ሰው ያቀላችኋል። አሁን ምንም በጣም መጥፎ ነገር እንዳለ ሁላ ሶሻል ሚዲያ ላይ በጣም ጥሩ ነገር እያደረጉ ያሉት እዚህ ሶሻል ሚዲያ እዚህ ቲክቶክ ላይ ነውና እናንተ በተቻላችሁ አቅም ተበድራችሁ እንደመጣችሁት ስልክም ተበድራችሁ ገዝታችሁ ነው በተቻላችሁ አቅም ማለት ነው። ወላሂ በጣም አስፈላጊ ነገር ስልክ ነውና ስልክም ተበድራችሁ ገዝታችሁ ከዛ በተረፈ ደግሞ ቢያንስ እንትን ከሞላችሁ በኋላ ፕሮሰሱን ከጀመራችሁ በኋላ ወታችሁ ስራ መስራት ጀምሩ። ወታችሁ ከሰው ጋር መገናኘት ጀምሩ። ወታችሁ ከሰው ጋር ውጪ ላይ እንዴት እንደሚሰራ ውጪ ላይ እንዴት እንደሚኖር ውጪ ላይ ድፍረት እንዴት እንዳለ በቃ ለራሳችሁ መቆም የምትጀምሩት ውጪዎቻችሁ ስራ ትሰሩ፣ ውጪዎቻችሁ ከሰው ጋር ስትገናኙ በጣም ህይወት በጣም ብዙ ነገር ያስተምራልና ወታችሁ መስራት ጀምሩ። ልክ ፕሮሰሱን እንደጀመራችሁ ራሱ ወታችሁ ከሰው ጋር መገናኘት የሆነ ስራ መስራት ወይ ሱቅ ተቀጥሮ መስራት ሊሆን ይችላል። እንደዛ አይነት ብትሞክሩ በቃ ፍራቻችሁ ራሱ ከውስጣችሁ ይጠፋል ማለት ነው። ስለዚህ ልጆቼ፣ ማሮቼ፣ ፍቅሮቼ ወታችሁ የሆነ ነገር ማየትን መልመድን ድፍረት እንዲኖራችሁ ስለሚጠቅማችሁ ወታችሁ መስራት ጀምሩ ነው የምላችሁ አዲስ የምትመጡ ልጆች ማለት ነው እዚህ ከመምጣታችሁ በፊት። እና ወዶቼ፣ ማሮቼ፣ ፍቅሮቼ ይሄን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ አበረታቱኝ። ከዛ በተረፈ ደግሞ አዳዲስ የሆኑ ነገሮችን አመጣላችኋለሁ። ሰሞኑን በጣም ቢዚ ሆኜ ነው። 10 ቀን ትምህርት ተዘግቷልና በጣም ወከባ ሆነው ቪዲዮ ለመስራት አልተመቸኝም ነበረ። በጣም ይቅርታ ቆይቼ ነው ይሄ ቪዲዮ እየለቀኩላችሁ ያለው። በጣም ይቅርታ ለዛ። እና ወዶቼ፣ ማሮቼ፣ ፍቅሮቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ